ካቾቼ እንደምን አላችሁ? እንደምን ከረማችሁ? ክፍል 2 የታክስ አስተዳደራዊ ቅጣት አይነቶችን ነው የማጋራቸው ማለት ነው። በክፍል 1 የተወሰኑ የታክስ አስተዳደራዊ ቅጣቶች አቅርቤላችኋለሁ። በክፍል 2 ደግሞ ተጨማሪ 5 የታክስ አስተዳደራዊ ቅጣት አይነቶችን እንመለከታለን ማለት ነው። እነዚህን መረጃዎች የማጋራችሁ እያንዳንዱ ግብር ከፋይ በታክስ ሕግ ውስጥ ስለ ታክስ አስተዳደራዊ ቅጣቶች የተደነገጉ ሕጎችን በማወቅ ራሱን እንዲጠብቅና ጥንቃቄ እንዲያደርግ ወይም ከነዚህ ቅጣቶች ራሱን እንዲጠብቅ ለማድረግ ነው። ስለዚህ ግብር ከፋዩ ስለ ታክስ አስተዳደራዊ ቅጣቶች በቂ ግንዛቤ ካለው የተከለከሉ ወይም በታክስ አስተዳደራዊ አዋጅ ውስጥ እንደ ሕገወጥ የሚታዩ ጉዳዮችን በመረዳት ወይም ባለመፈጸም ማለት ነው ራስን ከታክስ አስተዳደራዊ ቅጣት መጠበቅ ይቻላልና እነዚህን መረጃዎች ባጋራችሁ ራሳችሁን ወይም ግብር ከፋዩ ጥንቃቄ ለማድረግ ያስችለዋል ብዬ በማመን ነው። ስለዚህ 5ቱን የታክስ አስተዳደራዊ ቅጣት አይነቶችን በዝርዝር እንመለከታለን ማለት ነው። ተራ ቁጥር 1 ላይ የምናገኘው ከተጨማሪ እሴት ታክስ ጋር የተያያዙ ቅጣቶችን ነው። በዚህ አንቀጽ ላይ የምናገኛቸው 4 መሰረታዊ ነገሮች አሉ። የመጀመሪያው በተጨማሪ እሴት ታክስ መመዝገብ የነበረበት ሰው ሳይመዘገብ ከቀረ ማለት ነው መመዝገብ ከነበረበት እስከ ተመዘገበበት ጊዜ ድረስ በወር 2000 ብር እንደሚቀጣ ሕጉ ይደነግጋል ማለት ነው። ይህም ማለት አንድ ሰው ለምሳሌ ለተጨማሪ እሴት ታክስ ሳይመዘገብ 12 ወራቶችን ቢያሳልፍ በእያንዳንዱ ወር 2000 ብር 12 ወር ሲባዛ በ2000 ብር 24000 ብር ለመንግስት ቅጣት ይከፍላል ማለት ነው። ተራ ቁጥር 1-2 ላይ ስንሄድ ደግሞ ለተጨማሪ እሴት ታክስ መመዝገብ የነበረበት ሰው ማለት ነው ባልተመዘገበበት ጊዜ ውስጥ ከተጨማሪ እሴት ታክስ ግብይት ላይ ሊከፍል የሚገባው ቫት ካለ ማለት ነው 100% ይቀጣል ነው የሚለው ሕጉ። 1(3) ላይ ደግሞ ከተጨማሪ እሴት ታክስ ግብይት ላይ ሊከፍል የሚገባውን ታክስ መክፈል አለበት ነው የሚለው ሕጉ። 1(4) ላይ ደግሞ ማንኛውም ሰው በግብይቱ ላይ መክፈል የሚገባውን ቫት ለማሳነስ ወይም በግብይቱ ላይ ተመላሽ የሚደረገውን ታክስ ለመጨመር በማሰብ ማለት ነው ትክክል ያልሆነ ደረሰኝ የሰጠ እንደሆነ 50,000 ብር ይቀጣል ነው የሚለው። ስለዚህ ከተጨማሪ እሴት ታክስ ጋር በተገናኘ 4 መሰረታዊ ነገሮች አሉ። አንደኛው ተጨማሪ እሴት ታክስ መመዝገብ ሲገባው ያልተመዘገበ እንደሆነ፣ ሁለተኛው መክፈል የነበረበት የተጨማሪ እሴት ታክስ ካለ 100% እንደሚቀጣ፣ ሶስተኛው የተጨማሪ እሴት ታክሱን መክፈል እንዳለበት፣ አራተኛው ደግሞ መክፈል ያለበትን የቫት መጠን አሳንሶ የተገኘ እንደሆነ ወይም ያለአግባብ ሪፈንድ የጠየቀ እንደሆነ 50,000 ብር እንደሚቀጣ ነው ማለት ነው። እነዚህ 4 መሰረታዊ ነገሮች ከተጨማሪ እሴት ታክስ ጋር የተያያዙ ቅጣቶችን የሚገልጹ ናቸው ማለት ነው። ሁለተኛው የታክስ ደረሰኝ አለመስጠት እንደዚሁ ቅጣት ያስቀጣል ማለት ነው። ደረሰኝ መስጠት ሲገባው ያልሰጠ ማንኛውም ታክስ ከፋይ ለገዢ ባልሰጠው ለእያንዳንዱ ደረሰኝ 50,000 ብር ቅጣት እንደሚከፍል ነው ሕጉ የሚደነግገው ማለት ነው። ሶስተኛው ደግሞ ታክስ አሳንሶ ማሳወቅ የሚያስከትለውን ቅጣት ነው የምናየው። በታክስ ማስታወቂያ ላይ የተገለጸው የታክስ መጠን ታክስ ከፋዩ ሊከፍል ከሚገባው ትክክለኛ የታክስ መጠን ያነሰ እንደሆነ ልዩነቱ ወይም የታክስ ጉድለት ተብሎ የሚገለጽ ሲሆን የታክስ ጉድለቱን መጠን 10% ወይም 10% ቅጣት ይከፍላል ማለት ነው። ለምሳሌ ትክክለኛ የታክስ መጠን በታክስ ባለስልጣኑ የተወሰነው ማለት ነው 50,000 ብር ቢሆን ግብር ከፋዩ ያሳወቀው ደግሞ 35,000 ቢሆን ልዩነቱ 15,000 ይሆናል ማለት ነው። ስለዚህ 15,000 ሲባዛ በ10% 1,500 ቅጣት ይጨመርበታል። ግብሩ 15,000 ቅጣት 1,500 ጠቅላላ ግብርና ቅጣት 16,500 ይሆናል ማለት ነው። 3(2) ላይ ስንሄድ ደግሞ ታክስ አሳንሶ ማስታወቅን በተመለከተ ለሁለተኛ ጊዜ ተፈጻሚ በሚሆንበት ጊዜ ማለት ነው ግብር ከፋዩ ለሁለተኛ ጊዜ ታክሱን አሳንሶ ያሳወቀ እንደሆነ የቅጣት መጠኑ ወደ 30% ከፍ እንደሚል በሕጉ ተብራርቷል ማለት ነው። ያልተከፈለው ግብር ቅድም እንዳልነው 15,000 ቢሆን ቅጣቱ 15,000 ሲባዛ በ30% 4,500 ጠቅላላ ግብርና ቅጣቱ ደግሞ 19,500 ይሆናል ማለት ነው።
3.3 ላይ የምናየው ደግሞ ታክስን አሳንሶ ማሳወቅ ለሶስተኛ ጊዜ ተፈጻሚ በሚሆንበት ጊዜ ማለት ነው የቅጣቱ መጠን ወደ 40% ወይም 40% ከፍ ይላል ማለት ነው። ይሄም ማለት ቅድም እንዳልነው ግብሩ 15000 ቢሆን ሲባዛ በ40% ማለት ነው 6000 ብር ይሆናል ቅጣቱ። 6000 ሲደመር ግብሩ 15000 ነው 21000 ጠቅላላ ግብርና ቅጣት ይሆናል ማለት ነው። 3.4 ላይ ደግሞ የምናየው የታክስ ጉድለቱ የተፈጠረው ማለት ነው ታክስ ከፋዩ የራሱን ታክስ አስልቶ የታክስ ማስታወቂያ ከማቅረቡ በፊት ሚኒስትሩ ማብራሪያ ባልሰጠበት፣ አከራካሪ በሆነ የታክስ ሕግ ድንጋጌ ላይ በያዘው ምክንያታዊ አቋም ላይ የተመሰረተ ሆኖ ከተገኘ ማለት ነው በዚህ አንቀጽ መሰረት የሚጣል ቅጣት ተፈጻሚ አይሆንበትም ማለት ነው። እንግዲህ አከራካሪ በሆነ የታክስ ሕግ ድንጋጌ ላይ ልዩነት በመኖሩ ምክንያት ከሆነ ማለት ነው እነዚህ ቅጣቶች የተጣሉት በዚህ ሀገር የጣሉ ቅጣቶች ተፈጻሚ እንደማይሆኑ ሕጉ ያብራራል ማለት ነው። ስለዚህ ግብር ከፋዩ ይህ ሕግ ወይም የታክስ ጉዳዩ የተፈጠረው አከራካሪ በሆነ የታክስ ድንጋጌ እስከሆነ ድረስ በዚህ ሕግ መሰረት መከራከርና መብቱን መጠየቅ ይችላል ማለት ነው። አራተኛው ታክስን በመሸሽ የሚጣል ቅጣትን በተመለከተ ነው። ባለስልጣኑ የታክስ ከፋዩ ነው የታክስ ስሌት ሲሰራ ማለት ነው ከታክስ መሸሽን የሚከላከል ድንጋጌ ተፈጻሚ ካደረገ ታክስ ከፋዩ ይህ ድንጋጌ ተፈጻሚ ባይደረግ ኖሮ ከታክስ በመሸሽ ሊያስቀር ይችል የነበረውን የታክስ መጠን እጥፍ እንዲከፍል ይደረጋል ማለት ነው። ለምሳሌ ለማሸሽ የፈለገው የታክስ መጠን ወይም የግብር መጠን ማለት ነው 10000 ቢሆን እጥፉ 20000 ይሆናል ማለት ነው። ስለዚህ እንደየብሩ መጠን እጥፍ በሚሆንበት ጊዜ ከፍተኛ ቅጣት ሊያስከትል የሚችል እንደሆነ ግልጽ ነው ማለት ነው በዚህ ሕግ አግባብ። ስለዚህ ይህ ታክስን በማሸሽ የሚጣል ቅጣት መጠን እንዳለ ማወቅና መገንዘብ ተገቢ ነው። ስለዚህ ታክስን ለማሸሽ መሞከር አደገኛ እንደሆነና ከፍተኛ ቅጣት እንደሚያስከትል መገንዘብ ያስፈልጋል ማለት ነው። አምስተኛው የኤሌክትሮኒክስ የታክስ ስርዓትን አለመከተል የሚያስከትለውን ቅጣት በተመለከተ ነው። 5.1 ላይ የታክስ ማስታወቂያ ወይም የታክስ ክፍያውን በኤሌክትሮኒክስ የታክስ ስርዓት መሰረት እንዲፈጽም የጠየቀው ታክስ ከፋይ ማለት ነው በዚህ ስርዓት መሰረት ሳይፈጽም ቢቀር ማለት ነው ባለስልጣኑ ታክስ ከፋዩ የታክስ ስርዓቱን ያልተከተለበት ምክንያት እንዲገልጽ በጽሁፍ መጠየቅ አለበት ማለት ነው። አንድ ግብር ከፋይ የታክስ ማስታወቂያውን ወይም የታክስ ክፍያውን በኤሌክትሮኒክስ ስርዓት መሰረት እንዲፈጽም ተጠይቆ ካልፈጸመ ምክንያቱን እንዲያስረዳ ለግብር ከፋዩ የገቢ ሰብሳቢው ተቋም በጽሁፍ ይጠይቃል ማለት ነው። በጽሁፍ የተጠየቀው ግብር ከፋይ ማለት ነው ታክስ ማስታወቂያ የደረሰው ታክስ ከፋይ የታክስ ማስታወቂያው ወይም ታክስ ክፍያውን በኤሌክትሮኒክስ ዘዴ ላለመፈጸሙ ማስታወቂያ ከደረሰው ቀን ጀምሮ ማለት ነው ባሉት 14 ቀናት ውስጥ ለባለስልጣኑ የሚያሳምን በቂ ምክንያት ማቅረብ ካልቻለ ብር 50000 እንደሚቀጣ ግን ሕጉ ይደነግጋል ማለት ነው። ተመልካቾቼ እነዚህን 5 የቅጣት አይነቶች ይጠቅሟቸዋል ብዬ በማሰብ አዘጋጅቼ መጥቻለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቻው።